አስመራ ድረስ ሄደው በሻዕቢያና ወያኔ መካከል ጸምዶ ወይም ጥምረት የሚል እንቅስቃሴ የጀመሩት የነ ስታሊንና አንዳንድ የትግራይ አክቲቪስቶች ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከኢትዮጵያ የተገነጠለችበትን ቀን 34ኛ ዓመት በትናንትናው ዕለት ሲያከብሩ በተናገሩት ንግግር እስካሁን ለብልጽግና ባደረግነው ድጋፍ አንቆጭም አይነት ንግግር ቀዝቃዛ ውሃ ቸልሰውበት የነደብረጽዮን ክንፍ እርቃኑን አስቀርተውታል። በዚሁም የወያኔ ካምፕ ገመናው ስለወጣበት የሚይዝ የሚጨብጠውን አጥቶ ድብልቅልቁ ወጥቶ ይገኛል። ሻዕቢያ ከወያኔ ጋር በፍጹም አብሮ ሊሰራ አይችልም። ወያኔ የሚታመን ኃይል እንዳልሆነ ጠንቅቆ ያውቀዋል። ከብልጽግና ጋር የተጣላበት ዋናው ምክንያትም ወያኔ መጥፋት አለበት በሚለው የሻዕቢያ አቋም መሆኑን ልብ ይሏል። የነደብረጽዮን ቡድን ይህ ባዶ ፕሮፓጋንዳው ተጋልጦበታል፣ እርቃኑን ቀርቷል። ወያኔ በሻዕቢያ በኩል ፈጠርኩት የሚለው የጸምዶ ተረክ ብዙ አይስመርለት እንጂ ወልቃይትና ራያን የማስመለስ አጀንዳውን የሚሸከምለት ግን የሳልሳይ ብአዴን ፋኖ አማራ ክልል ውስጥ በአራቱም ግዛቶች እንዳለ ይነገራል። ያው ዓላማው አይሳካለትም እንጂ ይላሉ አንዳንድ ተንታኞች። ባልተያያዘ ዜናም አሜሪካም የፋኖን ትግል ጭብጥ አጣሁበት የአህያ እርሻ ሆነብኝ ብላለች በአምባሳደሯ በኩል። ይህ በዲፕሎማሲ ቋንቋ ከባድ አማርኛ ነው። ይህንን የሰሙት ሳልሳይ ብአዴኖች እንደራደራለን ግን ብለው ያስቀመጡት ቅድመ ሁኔታ ምጽአት ካልመጣ በቀር የሚተገበር እንዳልሆነ ማንም የሚረዳው ነው። አሁንም ጭብጥ አልባ የሆነ ነገር ነው። ቢያንስ ክልሉን መረከብ የሚያስችል ባርጌን ፓወር ሳልፈጥር ይህ ይሆናል ወይ ብሎ መጠየቅ የሚችል ሰው ቢኖር ጥሩ ነበር። ነገር ግን እንደራደራለን ማለታቸው የሚደገፍ ነው። ኢሳያስም ሆነ መንግስታቸው ካሁን ቀደም ብልጽግናን እስከ አፍንጫው የአጀንዳ ጦር መሳሪያ አስታጥቀውታል። የለውጡ ወቅት ከኢትዮጵያ ጋር በሁሉም ዘርፍ እንሰራለን ተብሎ የነበረ ቢሆንም ብልጽግና የባህር በር ጉዳይ ሲያነሳ ኢሳያስና መንግስታቸው ወደ ተከላካይነት ገቡ። ይህ ተከላካይነታቸው ብልጽግና ብሔራዊ አጀንዳ አድርጎ 120 ሚሊዮን ህዝብ የባህር በር ያስፈልገዋል የሚል አጀንዳ አድርጎታል። ይህንን የሚቃወም ባንዳ አድርጎ እየቀሰቀሰ ይገኛል። ብልጽግና በማት ጉዳዮች ሲተች የባህር በርን ቁልፍ አጀንዳ አድርጎ ለብሔራዊ ጥቅም የምታገለው እኔ ነኝ እያለ ያለው በነ ኢሳያስ ተከላካይነት ነው። በለውጡ ወቅትም እንደነበረው መንፈስ ቢሆን ኢሳያስ እንደ ለጋስ ታይቶ ይቆጠር ነበር። ከዚህ ባሻገር በቅርቡ ለኢትዮጵያ አይገባም የተባለውን የባህር በር ጉዳይ ለህዋት እንሰጣለን እያለ እያስወራ ያለው ሻዕቢያም ብዙዎች ብልጽግናን መቃወም ሌላ የባህር በር ጉዳይ ሌላ እንዲል እያደረገ ይገኛል። ከቀዝቃዛው ጦርነት ማብቂያ በኋላ ኢትዮጵያ በዜግነት ላይ የተመሰረተ ሀገር ከመገንባት ይልቅ ጽንፍ ወደ ረገጠ የብሔር ፖለቲካ ገብታለች። በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመት በፊት ለውጥ መጥቶ እንደነበር ይታወሳል። ይህም በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮች የደስታ ስሜትና ብሩህ ተስፋ አጭሮ ነበር። ነገር ግን በዚህ ተስፋ ሰጭ ጉዳይ የተናደዱ የውጭ ኃይሎች ባለፉት ጥቂት ዓመታት በአዲሱ ወኪላቸው በብልጽግና በኩል በኢትዮጵያ ሕዝብ ላይ የከፈቱት ጦርነት ተስፋ መቁረጣቸውን የሚያሳይ ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ በኤርትራው ነጻነት በዓል ላይ ተናግረዋል። የኢትዮጵያ መንግስት ለኤርትራው ፕሬዝዳንት እስካሁን ምላሽ አልሰጠም። ከዚሁ ጋር ተያይዞ ጀዋር መሐመድ ለኢሳያስ አፈወርቂ ንግግር ምላሽ ሰጥቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትላንት ያደረጉትን ንግግር ትርጉም ማዳመጡን በመግለጽ የጀመረው ጀዋር መሐመድ በሁለቱ ቁልፍ ነጥቦች ላይ አስተያየት መስጠት እፈልጋለሁ ሲል ተናግሯል። ሲያስረዳም ፕሬዝዳንት ኢሳያስ አፈወርቂ የቀድሞው የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞማ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካለ በኋላ በዚህ ንግግር ደስተኛ አለመሆኑን አስታውቋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጀዋር መሐመድ ይህ የኦሮሞ ማንነት ወይንም ባህል መገለጫ ቃል መሆኑን አስረድቷል። ልክ ኤርትራዊ ወይንም ኩኩዩ እንደማለት መሆኑንም አስረድቷል ጀዋር መሐመድ በመግለጫው። ቢሆንም ፕሬዝዳንት ኢሳያስ አፈወርቂ ከ7 ዓመታት በኋላ አብይን የኦሮሞን እሴት እንደማይወክል በማናቸውም ደስተኛ መሆኑንም አስታውቋል። ለ10 ዓመታት ከኤርትራ ጋር ሲሰሩ የነበሩትን የኦሮሞ ፖለቲካ መሪዎችን ጨምሮ የኦሮሞ ምሁራንና የተከበሩ የአገር ሽማግሌዎች ለዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸውን የጠቀሰው
ጀዋር መሐመድ ይሁንና ቤተ መንግስት ከገባ በኋላ እነዚህን ገለል እንዳደረጋቸውም አስረድቷል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለ የጠቀሰው ጀዋር መሐመድ እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለት ሀገራት መካከል መደገም እንደሌለበትም አሳስቧል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለ የጠቀሰው ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለበት አሳስቧል። የፕሬዝዳንት ኢሳያስ ትላንቱ ንግግሩ በሁለቱ ሀገራት መካከል ያለውን ውጥረት መካረሩን እንዲያሳይ ጠቁሞም በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃን መውሰድ አለባቸው ሲል አሳስቧል። ጀዋር መሐመድ